የጮቤ ጨዋታ እሺ ከ15 ዓመት ተኩል እስከ 17 ዓመት ይገኛሉ ያስታውቃሉ ሳት ናቸው ከከለ የተከላከለ ነው አለማይዞ ሄሎ ትግስት ምን ብዬሽ ነበር እንኳን ደስ አለሽ 10,000 ብር ይዤ እየመጣሁልሽ ነው እሱ ጃንደምበል እኔ ነኝ ያለ ነው ሰላም የራዳ ልጆች አሁን የምንገኘው ፊውቸር ስኪል ሶከር ፊልድ ላይ ነው ይሄንን የመሰለ የተንጣለለ ሜዳ ላይ መታችሁ ተዝናኑ ፊውቸር ስኪል ሶከር ፊልድ የሚገኘው ፍየል ቤት ፊጋ ፍርድ ቤቱ አጠገብ በሻሌ ሃይ ስኩል ግቢ ውስጥ ነው በጣም የሚያምር ሜዳ ምቹ ሜዳ ጥራቱን የጠበቀ ሜዳ ነው በማንኛውም ሰዓት መታችሁ ለጨዋታ ቡክ ማድረግ ትችላላችሁ ከዚህ ስር በምትመለከቱት ስልክ ቁጥር ይደውሉልን ይሄንን ሜዳ መታችሁ ተዝናኑበት የጮቤ ጨዋታ እንግዲህ ደግሞ አሁን በሌላ ዙር መተናል እዚህ ጋር ካጠገቤ የምትመለከቷቸው ምርጥ ሳት የሆኑ ተጫዋቾች አሉ ኬት ነው ከመብራ ጉፋ ኩተቢ አለማንክ ከባዶ ከሰሚት ከአት I'm from America DC ጎዴን የተወለድኩት የሶማሊ ክልል ከቡልቡል ከውሰን ከኮተቢ ከኩልፊ ከኮተቢ ከዘነቡርቅ ከኮከብ ተጫዋቾች የማን አድናቂ ናችሁ የክርስቲያኖ ሮናልዶ ኔይማር ሜሲ ያማል ለኔ ፔድሪ ፎደ ቪኒሽስ አሁን ለሚን ነው መሐመድ ሳላህንም የድሮ ተጫዋች ካልሽ ደግሞ አንድ እንደ ዚዳን ምናምን ይመቸኛል ምትወደውስ ክለብ ምትደግፈው ዩናይትድ የማንቸስተር ማንቸስተር ዩናይትድ ማድሪድ ሊቨርፑል እኔ ሊቨርፑል እኔ ቼልሲ ባርሰሎና So we are going to reward you 10,000 Ethiopian birr. What do you think about it? I think it's very cool and I'm excited. You think you are going to take it? Yes, I think I'm going to take it. and I'm playing soccer for fun and I came here to win በቀላሉ አሸንፋለሁ ብዬ አምናለሁ ባላገኘውም 10,000 ብር ስላለኝ ብዙ አይጨንቀኝም ለብሩ ብዬ አይደለም የምመጣው ለማሸነፍ ነው እንኳን ወደ ጮቤ ጨዋታ በሰላም መጣችሁ እንግዲህ ሁላችሁም የመጣችሁት 10,000 ብሩን እንበለዋለን ብላችሁ አይደል አንድ ተከላካይ ይኖራል አንድ አጥቂ ይኖራል ማለት ነው ተከላካዩ ተከላክሎ ባወጣ ቁጥር አንድ ነጥብ ያገኛል አጥቂው አጥቅቶ ደግሞ አንድ ባገባ ቁጥር አንድ ነጥብ ይኖራል ተግባባን አይደል አንድና ሁለት አንድ ኳስ ይዟል ሁለት ቸክሎ እየተከላከለ ነው አለፈው እሺ ሁለት ቁጥር እግር ላይ ይገኛል ኳስ ሁለት ቁጥር እግር ላይ ይገኛል ኳስ አለፈው አንበሳ አለቀ 3 እና 4 ኖሃና ናሆ ሜዳ ውስጥ ይገኛል እሺ ኖሃ ትከሻማለው ምርጥ አሪፍ 3 እና 4 ምርጥ ተስፋል ኖሃ እንዳሰማ ናሆ አይገለበጥም ይችላል ናኦሜ ኖሃ ያልቆቤስ አላውንም ኦ ናይስ ሁለት አቻ ተፋጠዋል ናኦሜ ፈገግ ብሏል አሁንም አልሰሙም 10,000 ብር ያስፈልገኛል የሚል ሰው ያበደ ፍልሚያ አሳይቶን ይወስዳል እሺ ናሆሜ ወደ ቀጣይ ዙር አልፏል ኖ መርጥ ነበር እናመሰግናለን ቀጣይ ተጫዋች ቶሎ 5 እና 6 ይሄ ከባድ ነው ማን ይጀምር ሳንቲም ብሏል ሚዛንና አንበስ ተከላካይ ነው
5 ቁጥር ተከላካይ ለመጀመር ትጀምራለህ? ኦኬ 5 እና 4 5 እና 6 5 እና 6 ናይስ ናይስ 5 ቁጥር ከናሚቢያ ነው የመጣው አዲስ አበባ ለ11 ዓመት ኢትዮጵያ አልነበረም እና በኢትዮጵያና በናሚቢያ ማን ነው ጨዋታው ማለት ትችላላችሁ 6 ናሚቢያ ወይስ ኢትዮጵያ ምርጥ ምርጥ አንድ እኩል 5 ናይስ 5 ቁጥር 1 ትውልደ ኢትዮጵያዊው እድገቱ ናሚቢያ ምርጥ ጀምር አንበሳ ምርጥ ፉክክር ናይስ በረኛ ይዞበታል 3-1 አንበሳ ናይስ በጣም አንደኛ 7 እና 8 እሺ 7 አንበሳ የሚገርም መከላከል ማየት እችላለሁ ቫር ዳኛው ቫር አይቼ ነው ይህንን ጨዋታ መወሰንላቸው ብሏል ቫር ካሜራማኖቻችን ያሳዩታል 8 ቁጥር ጉዳት ካለው የሕክምና ባለሙያችን የምታየው ይሆናል ምን ገብቷል ወይስ ፋውል ነው አይደለም የሚለው ቫር እየታየ ነው የጨዋታ በቫር ነው የሚወሰነው ቅጣት ይሁን አይሁን ቅጣት ከሆነ የዳኛውን ውሳኔ የምንሰማ ይሆናል አይደለም ፋውል የለውም የጨዋታ እሺ አንዳቻ 7 እና 8 አንዳቻ ናቸው እሺ 8 ኮስተር ብለው ነው የሚከላከሉ 9-10 ሳይለንት ኪለር ይላል ዝም ብሎ ኮስተር ብሎ ነው የሚያሸንፍ ናይስ እስኪ ሞራል የታለ እስኪ ሞራል አጨብጭብ ተፋጠዋል ይላል ማን ይጀምር አጨብጭብ ተስማምቷል አጨብጭብ ብሏል ናይስ እሺ መከላከል ምርጥ 9 ምርጥ ነው ማጥቃት ይቻላል 1 ነጥብ እሺ 10 እግር ላይ ይገኛል 10 ገደለው 10 ምርጥ ጆዬና ቡኪ ምርጥ 2-0 ድጋፍ እየተሰጣቸው ነው የሚገኘው 2-0 ናቸው እሺ አለ ቺቺኳስ ዋው 2-1 ነው ነጥብ እንዴት ይገለበጣል ወይ ደግሞ ያልቃል ወይ ይገለበጣል ወይ ያልቃል አቡኪ ጆ ከዚህ ተመታ 2 እኩል 2 አቻ ጀምር 2 አቻ ተፋጠዋል ይላል ሰከንድ ከተማ ይላል ምርጥ 11 እና 12 ቶሎ ወደ ሜዳ ይገቡልናል 11 እና 12 ኮስተር ነው ማን ይጀምር ትጀምራለህ ኦኬ ጀምር ተጀምሯል 11 ገደለው ይላል ናይስ አንበሳ 13 እና 14 ከአንድ ቲም ይላል ከአንድ ቲም መሐመድና ናቲ እሺ መሐመድ እግር ላይ መሐመድ አንበሳ መሐመድ 2-1 ማሜ እየመራ ነው 2-1 2 ግባ በረኛ
ና ኳስ ናቲ አንድ ነው ተሸነፋለህ ናቲ እንዳሰማ ናቲ ኦ አሜን እቀፈው ናይስ ነይ ናቷ አንደኛ ጨዋታ ከመጫወቱ በፊት ትሸነፋለህ እኮ ብሎት አባቴ አይሰማም በቃ የለም ከባድ ነው አንደኛ ኤልሮይ ምርጥ ነው ሚካ ናስቲ ትበለዋለሁ እያለ ነው ትበለዋል አባቴ 17 እና 18 እሺ ተጀምሯል 7 የተከላከለ ነው 8 እና 17 ደገመው አለካው ሚዛኑን ስት አሪፍ አልፈ ነበር አሪፍ ትንሽ 17 እሺ አለ አንድ እኩል 18 እና 17 ፔናልቲ ዝግጁ ከተተው ይላል ከባድ ነው ኦኬ ዮናኤልና አዶኒያስ እና ዮናኤል ኦኬ አዶኒያስ ከባህር ማዶ ነው የመጣው አዶኒ ይደገማል 50-50 ይደገም ዳንሽ ወንተ ምን ትፈልጋለህ አሪፍ ነሽ አይጉት አሜሪካ አዶኒ እሺ ናይስ ምርጥ ዮናኤል 1 አዶኒ 0 ከዚህ መጥተው አንበሳ አዶኒ ሁለት አንድ ዮናኤል 2 አዶኒ 1 ዮኒ አንበሳ ዮናኤል የሚያምር ይላል እዚህ ነው አባቴ ምርጥ ነበር አዶኒ ከባድ ዳኒና ዮፍቲ እሺ ጀምሮ ዮፍቲ አለ አንበሳ 21 እና 22 ቀጣይ 23 24 በፍጥነት 23 24 አለ ናይስ አይዞሽ 23 ነጥብ 24 ነጥብ አለው 24 ያጠቃል ሄዷል 24 እሺ ይመታል ወይኔ ምርጥ ነበር ትንሽ ምርጥ ነበር ከባድ ሹት በረኛ ያስደነገጠችሁት 23 አንበሳ ሁለላን ውጤት ግን ይገለበጣል እሺ 24 አንበሳ ነይ አባት ጀግናሽ ወደ ቀጣይ ዙር አልፏል 23 ምርጥ ነበር ሞራል እስቲ ሞራል
አንበሳ አንበሳ እጅሽን 27 እና 28 27 እና 28 ይሄ መጨረሻ ጨዋታችን ይሆናል። 27 እና 28 እሺ የታል እስኪ ሚኪ ወይኔ ጫማ አይዞሽ አልፈሽ ነበር ኢዮሲ ያሳዩ ይላሉ ደጋፊዎች ዳይ ሚኪ ተከላካይ አለ ናይስ እና ወደ ቀጣዩ የሚያልፈው ውሳኔ አይዞሽ አባ ምርጥ ነው ሚኪ ይላል። እስኪ ያሳያችሁ ይሄኛውን ዙር ጨዋታ በዚህ መልክ ጨርሰናል። እዚሁ ሆነን ግን ዝናቡን አሳልፈን በቀጣይ ዙር የምንገናኝ ይሆናል። የተጠራለት ያልፋል። አይ ከዛ ይሻላል። ከዛ እሺ ኮፍያ ያረከው አባቴ አንተ አዎ ከ1 እስከ 8 ቁጥር ትጠራልኛል። 4 ቁጥር እሺ 1 ቁጥር ጨምርልኝ 6 ቁጥር 4 ቁጥርና 6 ቁጥር ሌሎቻችሁ እናመሰግናለን። ይመቻችሁ። እንግዲህ ተመልካቾቻችን የመጀመሪያው ዙር በዚህ አልፏል። አሁን ደግሞ 16 ውስጥ የገቡ ተጫዋቾች አሉ። 14 አልፈዋል። ከተሸናፊዎች ካላለፉት ሰዎች ውስጥ ደግሞ 2 ሰው ጨምረን 16 አድርገናል። 16ቱ ደግሞ ለ10,000 ብር ይወዳደራሉ ማለት ነው። እንግዲህ 10,000 ብር ማን ይዘው እናያለን። ሁለትና አራት ከባድ ፍልሚያ አዶናይና ናሆም ከዚሁ ሰቀለው ናሆም ሰቀለ አዶኒ ናሆም ወይኔ አንሸራተታት አይዞሽ እሺ ናሆም ጎበዝ አንበሳ ናሆም 4 ቁጥር መርጠ ነው 5 እና 8 ኦኬ ተስማምቷል። 5 እና 8 ስምዖንና ዮሐንስ ሳይመን ከናሚቢያ ጀምር እዚሁ ደግሞ በባለ ኢትዮጵያ ከተተው ይላል ጎል ፋውል ነበር ግን ገብቷል። አድቫንቴጅ ተይዟል። ይሄ 10,000 ብር ናሚቢያ ሊሄድ ነው። ይሄ 10,000 ብር አይዞሽ አባቴ አይዞሽ ምንም ማድረግ አይዞሽ ዋው የሜዳው ማዳለጥ ለሁላችሁም ነው። ምንም ማድረግ ተስፋ አለሽ እንዳሰብ ጀምር ሞተበት ጀግና ና አንበሳ ጀግና ጆን ሁለት ለአንድ ወይኔ ሳይመን ዋው ሊያነሳው እየሄደ ነው። ምርጥ ጀግና ስፖርታዊ ጨዋታ አንበሳ አንበሳ ሳይመን አንበሳ 11 እና 9 እና 10 ዮኒና አብዱ ጀምር ዳይ አብዱ ዮኒ ለዮኒ 1 ነጥብ አብዱ እንዳሰማ እሺ ዮኒ ሄዶ አለታ ከተተው አስተኛው በረኛው ይቻላል። ሴሌብሬሽን አንደኛ አብዱ አልበሻል ትችላለህ ወይኔ ፔናልቲ ፋውል ነክተሽው
ፔናልቲ ዋው! ዳኛ ፔናልቲ ወስኗል። መስመር ነክተሽዋል። ለዛ በረኛ ከተተው አብዱ አግብቷል። ሁለላን ቼክ ሁለላን። እሺ 9 ይመታል ታስመቷል። አንበሳ በረኛ አንበሳ። ሁለታቻ ለ10 ሺህ ብር ነው። ተፋጧል። ሁለታቻ 11-9 11 አለ ትከሻ እሺ ወይኔ አይዞሽ ነይ 14-15 እኔ ሳይፈራሉ አንተ ልጅ እኔም እየፈራሁ እሺ ኤልሮኢና መሐመድ ኦኬ ኤልሮኢ እየተከላከለ ማሜ እያጠቃ ነው። ጀግናን ኤልሮኢ እስከታለ ደጋፊ ምንድን ነው? ኤልሮኢ ማሜ ነቀነቀው። ሴሌብሬሽን ያበደ ነው። 18-19 አቤት ትንቅንቅ። ዳኛ ፋውል ፔናልቲ መተሻል። ትንሽ ፓወር ነበረው ግን እኮ ኳስም ነበረው ፓወርም ነበረው። መተዋል። ፔናልቲ ከባድ ትንቅንቅ። በዚህ ከባድ ዝናብ እያየን ነው የምንገኘው። ሁላችሁንም ደግሞ የጮቤ ጨዋታ ያመሰግናችኋል። እዚህ ላይ በዚህ በዝናብ እየተጫወታችሁ እየደገፋችሁ ስላላችሁ ቤተሰቦች አንበሳ 18 ጀምር። እሺ 19 እንዴት ነው ያየው? ሄዳን እሺ ወሰደው። ጎበዝ 2-1 21 እና 24 ስም ማን? ዳኒና ጆኒ አለ ኳስ። ዋው የሚገርም ነገር ነው ያሳያችሁ ጎበዞች። ዳይ እሺ 24 ምርጥ ነው። አንዳቸው ዳኒና ጆኒ 10 ሺህ ብር ነው ሽልማቱ። ባላየ አንበሳ እሺ ናይስ አንበሳ ቀጣይ 26 እና 27 ሚኪና አብርሽና ሚኪ አብርሽ ያጠቃል፣ ሚኪ ይከላከላል። ጀምር አብርሽ ባል አለ ኳስ አንበሳ
አረ ችግር የለም ሚኪ ወይኔ አንድ እኩል አብረሽ ሚኪ አቲ 3 እና 8 ና ኳሱን ሰከንድ ቻንስ ኖሃና ዮሲ ኖሃ ይከላከላል ዮሲ ያጠቃል አማርኛ ምርጥ ነበር ዮሲ ምርጥ ነው ኖሃ አሁን ደግሞ ኖሃ ያጠቃል ዮሲ ይከላከላል እሺ ኖሃ ዮሲ ያልፋል አያልፍም ሰከንድ ኦ አንዳቻ እሺ ዮሲ ኖሃ አስደነገጠው አለፈ አንበሳ ሸጠው እሺ ተመልካቾቻችን ከ16 ውስጥ አሁን ወደ 8 ገብቷል 8ቶቹን የምትመለከቷቸው ናቸው ሚገርም ጨዋታ ነው 8 ውስጥ ማን ያልፋል የሚሆን ነው ያለ ለ10 ሺህ ብር ተዘጋጅታችኋል የታል 4 እና 5 ሜዳ ውስጥ ይቀሩልናል ናይስ እሺ ይመታል ወይስ ከዚህ መታው ሳተው ሳይመን ሳተው ናሆም ያጠቃል ሳይመን ይከላከላል ናሆም ይሄ መጨረሻ ጨዋታ ነው ይሄ መጨረሻችሁ ነው ለእናንተ እሺ ሳይመን ያወጣ አለቀ ምርጥ ነበር ሳይመን ሆኖም ኳስ ረዝሞበት ነው ይሄንን ወደ ቀጣይ ዙር አልፏል 9 እና 14 መሐመድና ዮሐንስ እሺ ትከሻለው አንበሳ ዮሐንስ እሺ ጆ ማማ አይዞ ማመድ አይዞ ያለ ነው ብሏል ያለ ነው ተረጋጋ እያለ ነው ውጤት ይገለበጣል መሐመድ ጆ መሐመድ ምርጥ ነበር አንደኛ ጆ ይመች 18 እና 24 የሚገርም ሹት ነው ያለው መረኛውን እንግዲህ ዚያር ነው ያለው ካሌብ እና ዮናታን ዮኒ ካሌብ ዳይ ካሌቦ ዮኒ አንበሳ ቫር እየታየ ነው ቫር ይታይ ብሎ ዳኛ ቫር እየታየ ነው እንደገና ይደገማል ቅጣት የለውም ግን ይደገማል ካሌብ ዮኒ አንበሳ ኳስ ነው የነካው አንድ እሺ ዮኒ ያጠቃል ካሌብ ይከላከላል ፔናልቲ ዮኒ የተጎዳ ይመስላል የሕክምና ባለሙያችን የምታየው ይሆናል ስኮሩ ነጥቡ እዛው ላይ እንዳለ ቀጣይ ተጫዋቾች ይገባሉ ትንሽ ዮኒ ጉዳት ስላጋጠመው ትንሽ ደቂቃ ይፈልጋል ሚኪና ዮሲያስ በቃ ከዚህ ቀጥሎ ትገባላችሁ ሚኪና ዮሲስ ከዛ ይጮታል እሺ
ሚኪ ዮሲ አይመችማ ዝናብ ነበር አልፎታል አንበሳ ባላየ ጎበዝ የቅድሙ ጨዋታ ከፔናልቲ ይቀጥላል ዮኒ ማታ ሁለት ለባዶ እሺ ሁለት ለባዶ ከባድ ትንቅንቅ ያየንበት ጨዋታ ነው እሺ ካሌብ ወጥቷል ዮኒ አንደኛ ካሌባ ምርጥ ነው እንግዲህ ከ8 ውስጥ 4 ተወዳዳሪዎች ቀርቶ ከአራቱ ተወዳዳሪዎች ማን ነው 10,000 ብር ነው የሚወስደው የሚለውን አብረን እናያለን። ዝግጁ ናችሁ ለመውሰድ? ሚኪ ዝግጁ ነኝ። እሺ አባቴ ከሚኪ ሰፈርሽ? ከቡልቡላ ሚኪ ከቡልቡላ ዮኒ ከደብረ ዘይት ኮተቤ ኧረ በለው እዚህ እዛ ናቸው እንዳለ እድሜ ስንት ነው? 17 በጣም ተመጣጣኝ 16 17 ያሉ ልጆች ናቸው። ፊዚካል ተመጣጣኝ የጮቤ ጨዋታ እንግዲህ ይሄንን ፉክክር እንድታዩ እንጋብዛችኋለን። ሁሉም ከየት ነው የመጣው? ከደብረ ዘይት፣ ከቡልቡላ፣ ከኮተቤ፣ ከአያት ከሩቅ ነው የመጡት። እንግዲህ 10,000 ብሩን ማን እንደሚወስደው ምናየው ይሆናል። ይመቻችሁ፣ ተከታተሉ። 4 እና 9 ናሆምና ዳግም እሺ ዳጊ አንበሳ ደጋፊ ያለው ነው አግብተህ እስኪ ሴሌብሬሽን ወይኔ በ5 ነጥብ 2 ለባዶ ጆ እግር ላይ ይገኛል ኳስ በረኛ ምርጥ ነው ጆ 3 ነጥብ እሺ 4 ባዶ 4 ይሄ ከገባ ናሆም ምርጥ ተስፋ አለው። ናሆም 4-2 ናሆም የሚገርም ከምባክ ነው። እሺ እሺ አለፈ አንበሳ እሺ እኔ ነኝ እያለ ነው። እሺ ቀጣይ 24-27 ሚኪና ዮኒ ዮናታን ዮኒ ከጉዳት መልስ እንግዲህ ከባድ አመላለስ ነው የተመለሰው። እሺ ወይኔ ኧረ በስመ አብ ላምገላጥጠው ነበር ብሏል። እሺ ሚኪ አለ እሺ ማግባት ላይ ብቻ አይደለም። እሺ
እሺ ሚኪ አንድ አቻ አንበሳ ሁለት አቻ የሚገርም ትንቅንቅ ለ10,000 ብር ሚኪ እሺ ዮኒ አለፈ ፋውል ነበር ግን አድቫንቴጅ ጎል ነጥቡ ተቆጥሮለታል 3-2 እሺ ሚኪ ጆኒ ሰከንድ ሚኪ ራሱ ገብቶታል ፋውል እንደሰራ ሚኪ ነጥብ ይገለበጣል ሚኪ እንደዚህ 4-3 እንደዚህ እሺ ወያቻ ወያልቃል ለ10,000 ብር አንድ ተጫዋች ነው የሚቀራችሁ ጆኒ አንበሳ ከጉዳት መልስ ጻፉት ስሜን እያለ ነው ገና የመጨረሻውን ጨዋታ ሳይጮት ጻፉት ስሜን እያለ ነው 32 ተጫዋቾች ነበሩ ከ32 ተጫዋቾች ሁለቱ ብቻ ቀርተዋል ከሁለቱ ደግሞ አንዱ ይቀርና 10,000 ብሩን ይወስደዋል ወይ ዮሐንስ ወይ ደግሞ ዮናታን ከሁለቱ ማን 10,000 ብሩን እንደሚወስደው በቀጣይ ጨዋታ የምናይ ይሆናል ይህ የጮቤ ጨዋታን ገጽ ላይክ ሰብስክራይብ ኮሜንት በማድረግ አብራችሁን ይሁኑ ይመቻችሁ የጮቤ ጨዋታ 10,000 ብሩን ወይ ዮሐንስ ወይ ዮናታን የሚወስዱት ይሆናል Nice. ተጀምሯል አለ ዮናታን አንድ ነጥብ ተመለሽ ጆ ተመለሽ ጆ እና ዮኒ እሺ ነይ ቆይ እግሩ ላይ ሲደርስ እሺ እሺ እዚሁ ነው ያወጣው እዚሁ ነጥብ 10,000 ብር ነው 10,000 ብር ለ10,000 ብር ነው እየተጫወታችሁ ያላችሁ እራስ 10,000 ብር እሺ ጆ የማን ስም ነው የሚጻፈው እዚህ ላይ የማን ስም እንደሚጻፍ የጨዋታ የሚወስነው ይሆናል ለጆ ወይ ደግሞ ለዮኒ አይደለ ለጆ ወይ ደግሞ ለዮኒ ዮኒ ወይ ጆ ሁለት አቻ
ዮኒ 3-2 ዮኒ 3-2 የማን ስም ነው የሚጻፈው? የማን ስም ነው የሚጻፈው? 10,000 ብሯን ማን ነው ይዟት የሚሄደው? ከደብረ ዘይትና ከዚሁ ከአዲስ አበባ ይቺ 10,000 ብር 4-2 ዮኒ ከደብረ ዘይት መጥቶ 4 ነጥብ ዮኒ ከጉዳት መልስ 10,000 ብሯን ጻፈው ብሎ ነበር። ዘገያችሁ ተብለናል። እንኳን ደስ አለ ዮኒ። ከየት ነው የመጣው? ሴሌብሬሽን እስቲ የት አለ? ገባ ስፖርታዊ ጨዋነት አንደኛ 10,000 ብሩ በዮናታን አማኑኤል እየተጻፈ ይገኛል። ጮቤ ጨዋታ። እንኳን ደስ አለ። 10,000 ብሩን ደብረ ዘይት ይዘው ይሄዳል። ምን ተሰማ? ሄሎ ትዕግስት፣ ምን ብዬሽ ነበር? ዮኒ ኧረ ኪያ ነኝ። ተይ ምን ብዬሽ ነበር? እሺ እንኳን ደስ አለሽ። እስኪ እግዚአብሔርን በል አቅሜን እንኳን አብሮ ደስ ይሻለን። የኔ ልጅ ባትሆን እኮ ኖሮ ጌታ የኔ አንበሳ እንኳን ደስ አለሽ። አሸነፍኩ። 10,000 ብር ይዤ እየመጣሁልሽ ነው። ተባረክ ለዘላለም ይሁንልኝ። አሜን። ለውጣ ደውለሽ ንገሪያት። እሺ እወድሻለሁ። በቃ እስኪ የታለ ሞራል ለ10,000 ብር 10,000 ብር 10,000 ብሩን የጮቤ ጨዋታ ለዮናታን አማኑኤል ያስረክበዋል። ሞራል ከደብረ ዘይት ድረስ መጥቶ ወደ ደብረ ዘይት ይዞት የሚሄድ ይሆናል። እንኳን ደስ ያለ ዮኒ፣ ደስ ብሎኛል። የጮቤ ጨዋታ የሁለተኛ ዙር ውድድር ይሄንን ይመስል ነበረ። በዚህ መልክ የጦፈ ውድድር አይተን 10,000 ብሯን ወደ ደብረ ዘይት ልከን የዛሬ ጨዋታችንን ጨርሰናል። ይመቻል።